እዚህ ጮና 3 ጊዜ ተራገፈ በሉ። 1 2 የመጨረሻ እጃችሁ እንደዚህ አንቀሳቅሱልኝ። ምድሪቱ ላይ 2 ቦታዎች ላይ አሁን በመንፈሴ አለው የጨለማ መንፈስ የሚሰራባቸው ሰዎች ሌሊት ክፉ ነገርን የሚናገሩ ምድሪቱ ላይ ቅዱሳን ሕይወት ላይ የሚናገሩ እግዚአብሔር ስራቸውን ሲያፈርሳል። እግዚአብሔር ስራቸውን ሲያፈርሳል። በዘንዶ የሚሰራ መንፈስ፣ በጅብ የሚሰራ መንፈስ፣ በሌሊት የሚሰራ መንፈስ። እስቲ እጃችሁን ከፍ አድርጉና 2 ጊዜ የእግዚአብሔር እሳት በሉ። ድገሙ እስቲ። የመጨረሻ ጌታ እንደዚህ ይለኛል፣ የብዙዎች የተወሰደ ምርኮ ተመለሰ። ምርኮ ተመለሰ። የተወሰደ ከፍታ፣ በጠላት የተወሰደ ክፉ፣ የተወሰደ መልካም ነገር ተመለሰ በኢየሱስ። አንድ ሰው ዘሎ 2 ጊዜ ተመለሰ ይበል። ድገሙ። የመጨረሻ ሆነ በኢየሱስ። ሆነ 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 ሆነ። እጃችሁን አንቀሳቅሱ ባላችሁበት ቦታ ላይ ሰሬዶስ ሳንታራ ባካሪያ ቦሳ በእናንተ ላይ ትንቢት እናገራለሁ። አንቀሳቅሱ ባላችሁበት ቦታ ላይ እጆቻችሁ ይንቀሳቀስ። ከዚህ ሰዓትና ደቂቃ ጀምሮ ሞትን ድል በነሳው በናዝሬቱ በኢየሱስ በእነዚህ እጆች ላይ ከዚህ ሰዓትና ደቂቃ ጀምሮ መከናወን ሆነ። በምትነኩት ነገር ሁሉ ላይ መከናወን። አንዳንዶች ስትጭኑ የታመመ ሰው ይፈወሳል። የጨለማ ሥራ ይፈርሳል። የጌታ ኃይል የጌታ እሳት ተገለጠ፣ ተገለጠ በኢየሱስ። እልልታ፣ ጭብጨባ፣ ክብር ለኢየሱስ። ጌታን አክብሩት፣ ጌታን አክብሩት በእልልታችሁ በጭብጨባችሁ። ታማሚዎች ተዘጋጁ። አሁን ደግሞ ለእናንተ የፈውስ ኃይል የታምራት ኃይል በእናንተ ላይ ይሆናል። አለቃ መናፍስቶች ተቃጠሉ በኢየሱስ። አለቃ ነኝ የምትሉ ተቃጠሉ፣ ቶሎ ተቃጠሉ። አለቃ መናፍስቶች ተነሱ፣ ተነሱ በኢየሱስ ተነሳዛለ። ና ወደዚህ ና ና እየሮጥ አምጣ። በጣም ያስቸግሩትን ታመጣላችሁ፣ ጸልያላችሁ። እሺ ማይክ፣ አንድ ሰው ማይክ እዛው ጋር እንዳለች ነው። ተቃጠል ከውስጥ እሱ ያዙት። እሱ እንጸልይለታል። ማቲ ማቲ ጸልይለት። እሱ አይ ነው እዚህ እሺ እሷ ምንድነው ችግሯ? ነገሩኛ በማይክ አስረዱኝ። ነፍስ የእግዚአብሔር ሰው እሷ ነፍሰ ጡር ናት። ነፍሰ ጡር ነች። ኦኬ ኦዷን ነፍሰ ጡር ናት። ነፍሰ ጡር ነች። ነፍሰ ጡር ስለሆነች ነው ኦኬ ተጨንቃችሁ እዛ ጋር ይዛችኋት ያላችሁት። እሺ ማይኩን አድርጎ ይኸው ነፍሰ ጡር ናት። ያስጨነቃት ነው ያለው መንፈሱ። ምን አደረካት? ምን አደረካት? ልጇን ምን አደረክ? እሷ ምን አደረክ? ስፒክ አውት በኢየሱስ ስም አዝዣለሁ። ተቻለሁ፣ እጇን ተቻለሁ። ፌሌሮሶን ታራባካያስ ከውስጧ 3 ጊዜ እየጮህ ወደ ጥልቅ ግባ። በሊት ከውስጧ በኃይል ጩናይት ጩናይት ከውስጧ አጠገቡ ያለ ሰው ይጠይቃው። ምን እያለ ነው? አልወጣም ነው እያለ ያለ። አልወጣም እያለ ነው። ምን አደረካት? እሷን ገላለሁ አ ገላለሁ። ማን ነው የሚገለው? እሷን አትገላትም፣ ትወጣለህ በሉት። ፊቷን ገቶበ ምን አለ?
ፊሮም ገና አልወጣም ማለት በኢየሱስ ስም አዝዣለሁ። ከላይ ፀጉሩ እስከ ጥፍሯ እሳት አድርጌያለሁ። በኃይል አንድ ጊዜ ጮኸ። እንደ ሞተ ሰው አድርገህ ጣላት እናውጣ ከውስጧ። ቢ አውት ኢን ጂሰስ ክራይስት ሂል ብያለሁ። ከውስጧ በኃይል እየጮኩ እዚህ ቆይ እኔ ጋር ታመጣታላችሁ። ለኢየሱስ እስቲ እልልታችሁን ጭብጨባችሁን አምጡለት፣ ይገባዋል። ተነሽ አይዞሽ። ስምሽ ማን ነው? ልጅ የለሽም? ለስንት ጊዜ? ኧረ እኔ ከ25 በላይ አገባለሁ። ሁሉም ብሬን በልቶ ይፈታኛል። አሁን ብዬ እናቴ ጋር የወደቁት ሁሉ ነገር ከዚህ ሰዓትና ደቂቃ ጀምሮ የተወሰደ ምርኮሽ በጌታ በኢየሱስ ስም ይመለስ። ከዚህ ሰዓት ጀምሮ ጌታ ቤትሽን ሕይወትሽን ይባርክ። እጅ በሰላም ጌታን እያመሰገንሽ እሺ፣ ከነ ወንበሯ አምጧት። እቺ ሴት እርጉዝ ናት፣ ይዟታል መንፈሱ። ግን እርጉዝ ናት። ዓላማ ምንድነው? እሷን ምን ማድረግ ነው? የሚያስተርጉ አንድ ሰው ትሉ ዓላማ ምንድነው? ግዶል መርቾ አትስተና ስተማ ኢየሱስ ስም ይወጣል። ምን አልክ? ፎቶነት እና ወደዚያ እዛ ድረስ ያው እንዳናክ ማይክል ስጠው። ምን አለ? ምን አለ? ኢየሱስ ስም ይወጣል። ወጭ ኢየሱስ ስም ፎቶነት ወጭ ኢየሱስ ስም ይወጣል። በፎቶ ነው የተሰራሁት። በፎቶ ነው የተሰራሁት ነው። በፎቶም ተሰራ በልብስ ተሰራ ጉዳያችን አይደለም። አሁን እንድትለቅ ነው እዚህ ያመጣን። ከውስጧ 3 ጊዜ እየጮክ ወደ ጥልቅ ግባ። ኢየሱስ ስም ከበሳሳ ዳስሳ ፍርከ በኢየሱስ ስም ፍርከ ኢሳ ሂድ ከውስጧ ላይ ሳሳራ ታፍ ኢየሱስ እና ከውስጧ ቢ አውት ኦፍ ዳት ፍርከ ኢየሱስ ስም ድጋም የመጨረሻ ሂድ ለዘላለም። ለኢየሱስ እስቲ እልልታችሁ ጭብጨባችሁ ይገባዋል። ሃሌሉያ! ተነሽ። ስምሽ ማን ነው? ሱማየት ሱማየ ቡርቴቴ ቡርቴቴ። እርጉዝ ነሽ? የስንት ወር ነው? በያገና 8 ወር ደርሶኛል። ጌታ ነፃ ወጥቶሻል። ዋጋ ተሳማኝ ኢየሱስ ምን ትያለሽ? ከበከ ኢየሱስ ከተሰኮ ማሃይታ ወጥቶ ዋጋ እግዚአብሔርን ያመሰግናል። አመስግኑላት ጌታን። እሺ አንድ ላይ መንፈሱን ከውስጣቸው እናስወጣና ከዛ በኋላ ለታመሙ ሰው ጸልያለሁ። Hindi sa mga anak tuwa at dargan. Ano mo di kitiyakan? ማናንተ ከዘር የመጣ የመጨረሻ ዓላማ ምንድን ነው? በሷ ላይ መጨረሻ ሞት ነው። ሞት ነው። እና ወደዚህ
ና ወደዚህ ከውስጧ በኃይል 3 ጊዜ ጩና ወደ ውጭ ልቂት ሂድ እየጮክ ከዚህ ሰዓት ጀምሮ አንድ ጊዜ እየጮክ ታ ከውስጧ ሂድ በኢየሱስ ጩና ታ ከውስጧ አውት ኦፍ የመጨረሻ በኃይል ጩና ታ ከውስጧ በታላቅ ድምፅ አንድ ጊዜ ጩና ወደ ጥልቅ ግባ ሂድ የመጨረሻ ጩና ቅድ ይፈርሳል ለዘላለም አንድ ጊዜ ጩና በታላቅ ድምፅ ወደ ጥልቅ ግባ በኢየሱስ ስም አዝዣለሁ እሺ ቅድ ምንድን ነው የመጨረሻ ቅድ እሷን መግደል አትገላትም እሷ በሕይወት ትኖራለች የጌታ ልጅ ትሆናለች አንድ ጊዜ በታላቅ ድምፅ ጮኸ ወደ ጥልቅ ግባ ሂድ በኢየሱስ ለኢየሱስ እስቲ ጮታችሁን እልልታችሁ ይገባዋል። ስልጣን የለውም በኔ ላይ አለቃ ሆነ የበላይ እንዲያው አይደለም መጓደሌ በመስቀል ሞቶ መወደዴ ከየት ነው የመጣሽው? እዚህ ሆሳና ምንድን ነው ሃይማኖትሽ? ቃለ ሕይወት ነሽ። ለጌታ ክብር ይሁንለት። እሺ ሁሉንም አስነሷቸው። ተነሱ፣ እየተቃጠላችሁ ተነሱ፣ ተነሱ እየጮኻችሁ ባለ ሁላችሁ በጣም በርካታ ሰው ነው እዚህ ጋር ጥሏቸው ያለ አጋንንቶቹ። ቀጥ አድርጉና አቁሟቸው። ቀጥ አድርጋ አቁም። ኑ ወደዚህ በኢየሱስ ስም ኑ እየጮኻችሁ ወደዚህ እየጮኻችሁ ነው። ቀጥ ብላችሁ ነው እንዳትጎዷቸው። ቀጥ ብላችሁ ነው። ቀጥ ብላችሁ ነው ወደዚህ በኢየሱስ ስም አዝዣለሁ። ቀጥ ብላችሁ እየጮኻችሁ ነው ወደዚህ አቁማቸው። ቀጥ ብላችሁ አቁማቸው። በእግራችሁ አቁማቸው። በእግራችሁ ቁሙ። አዝዣለሁ። በኢየሱስ ስም አዝዣለሁ። በእግራችሁ አቁማቸው። አስነሷቸው። አገልጋዮች ሕፃኑን ልጅ ተይ ተነሱ። የጨለማ ሥራ ምርኳችሁን ሊበላ የወጣ መንገዳችሁን ሊያሰናክል የወጣ ዛሬ ተሰበረ። ሲያንድ ሰው ጮሆ ተሰበረ ይበል። ተሰበረ። ወደዚህ አስጠጓችሁ። ነው ወደዚህ በኢየሱስ ስም አዝዣለሁ። ወደዚህ ነው ወደዚህ ነው ወደዚህ አዝዣለሁ በኢየሱስ ክርስቶስ። አምጣቸው። ቀጥ ብላ አቁማቸው። እሷን አውጣ። ከፍ አድርግ ልጆቻቸውን አምጧቸው። ልዝ አምጧቸው። እስቲ ይህንን ሁሉ ሕዝብ ጌታ ነፃ እያወጣ ስላለ ለጌታ ክብር አምጡለት። ከአንዳንድ ውስጥ ደም እያስታወከ እየወጣ ነው። የመጨረሻ አምጧቸው። ቀጥ አድርጋ አቁም። እዛ ጋር ያሉትን አስነሷቸው። ተነስ። በኢየሱስ ስም አዝዣለሁ። እጃቸውን ከፍ አድርጉ። በታላቅ ድምፅ እየጮኻችሁ አንድ ላይ በታላቅ ድምፅ ጮኻችሁ 3 ጊዜ ወደ ጥልቅ ነው የምትገቡት። በኃይል ቀጥሉ። 3 ጊዜ እየጮኻችሁ ውጡ። 1 ጀምሩ። ሁለተኛ ጊዜ የመጨረሻ ሂድ። ለጌታ ለኢየሱስ ክብር አምጡ። አስነሷቸው። እዚህ ጋር ያሉ ነፃ ወጥተዋል። እነዚህ ዚያር ፍሪ እዚህ ጋር ያሉ ነፃ ናቸው። እዛ ጋር አንዳንዶቹ ይወላችሁ። እዛ ጋር ያሉትን አስነሷቸውና ጸልዩላችሁ። ለዚህ ሰው እናንተ ነፃ ናችሁ። እዚህ ጋር ያላችሁ ለጌታ ለኢየሱስ ክብር አምጡለት። አምጣው ደመረክ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያዬን ቢያሻብብ ሰላም ደርሶ ሊነሳ
መጣ ከሰማይ ወረደ ነደደች የአምላኬ ቁጣ በሳት ቅጥሩ ቀጠረኝ ጠላት በበቀል ሳይወጣ እኔ ምን ትላለህ? ትገለኛለህ? ትገለኛለህ? ማን አንተ? ማን? አጋንንት ትገለኛለህ? ና እሺ ና ወደ ሂድ ከውስጥ ኢየሱስ ለኢየሱስ ጩኸታችሁን እልልታችሁ እሺ አልወጣም። ቆይ እዛ ጋር ካሜራማን ይኸውላችሁ፣ ለአራት እያስቸገረ ነው መንፈሱ። ይኸውላችሁ ምንድን ነው የምትፈልገው? ማንን ማረግ? ማረግ ነው የምትፈልገው? ና እሺ ና እየሮጥክ ና ምንድን ነው የምታደርገኝ? አርድሃለሁ። ና ወደ ና ረደኝ፣ ልቀቁት። ና ይኸው ጀርባ እሰጥሃለሁ። ና ማይኩ ዝግ። ና አትመጣም። ና ወደዚህ አስተግረች ለዘላለም በኢየሱስ ለኢየሱስ ወጣልታለሁ ጩኸት የመጨረሻ በጣም እያስቸገረው ያለው እስቲ ማይክ አድርግለት። እሱ ምንድነው? አብዷል? እብድ ነው እሱ? ኦኬ። ለስንት ነው እየያዛችሁት የነበረው? በጣም አስቸግሯቸዋል? ማይክ አስቸግሮናል። በጣም አስቸግሯል። እየተደባል እየመታ ነው ሰው እየመታ በጣም አስቸግሯል። ጉልበት በጣም እሺ፣ ጉልበት አለው። መንፈሱ ይመታ። አምጦት አምጦት። ነፃ ወጥተሻል። ነው ቶሎ አምጦት እሱንና ለታማሚ ጸልያለሁ። እዚህ ጋር ያሉትን አገልጋዮች አስነሱልኝ። ነፃ ወጥተዋል። እሺ አስነሱ። ካም የመጨረሻ ጸሎት ወንዱን አምጦት። አዎ አገልጋዮች ተባረኩልኝ። የት አለ ወንዱ? ምን ሆናብህ ነው እሷ? ጠብቅ፣ ተረጋጋ። እሺ አይዞህ። አጋንንቶች ነው ወደዚህ ለመውጣት የሚሉት። ዛሬ የጠላት ሰፈር ተረብሸዋል። ለምንድን ነው ሰው የምትደበድበው የምታስቸግረው? ለምንድን ነው የምትደበድበው? ነገ መሞቻው ቀን ነበር ልትገለው። ለምንድን ነው ሰው የምታስደበድበው? ትችላለህ? ኦኬ ይዘኸው ልትሄድ ይዘኸው አትሄድም። አንተ ወደ ጥልቅ ትሄዳለህ። አትሄድም? ለምን? በጣም ቆየ። ማን አንተ? 666 ስለዚህ 666 እሱም መግደል ነው የምትፈልገው? ብዙ ጊዜ ሸውዶናል። ትችላለህ አሁን መቀመጥ? ና ወደዚህ ና። ሰው እየደበደብክ ነበር በሱ ውስጥ ሆነ። ና እስቲ ልቀቁት። እጁ እንዴት ነው እያረክ ያለው? በቦክስ ለመማታት ና ወደ እኔ ሂድ ከውስጡ በኢየሱስ ለኢየሱስ ጩኸት ያለ ይገባል። ሃሌሉያ። በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ ጩኸት ያላችሁ ወሰነ ስልጣን የለውም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት መወለዴ
ለዘላለም ተሰበረ ተሰበረ። እስቲ አንድ ሰው ዘሎ ተሰበረ ይበል። ድገሙ እስቲ። የመጨረሻ ልጆቻችሁን ሊይዝ የሚፈልግ፣ ትዳራችሁን ሊይዝ የሚፈልግ፣ አገልግሎታችሁን ለመያዝ የሚፈልግ ዛሬ ሞትን ድል በነሳው በናዝሬቱ በኢየሱስ ተሰብሯል። ፈሬኖስ ኮንታራባስ ያበራሃሶታያ ነፃ ነው። አሁን እግዚአብሔርን አመስግኑ። ማን ነው ስምህ? ቆይ ማን ነው ስምህ? ተከተል። እዚህ ጋር ያሉትን ሁሉ ነፃ አድርጉልኝ ፕሊዝ፣ እንድጸልይ። አሁን እሷን አስቀምጧት፣ እዛ ጋር ወደ ውስጥ አስቀምጣቸው። እመጣለሁ የታመሙ ጋር ና። ለጌታ ምን ትላለህ? እጅግ አድርጌ አመሰግናለሁ። አመስግኑለት ጌታ በእልልታ በጭብጨባ። ስልጣን የለውም በኔ ላይ፣ አለቃ አይሆንም የበላይ። እንዲያው አይደለም መጓደሌ፣ ጩኸት አላችሁ ለጌታ። ስልጣን የለውም በኔ ላይ፣ አለቃ አይሆንም የበላይ። እንዲያው አይደለም መጓደሌ፣ እልልታ ጩኸት ለጌታ። የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያ ዙሪያዬን ሲያሻብብ ሰላምን ደርሶ ሊነሳ መጣ ከሰማይ ወረደ ነደደች የአምላኬ ቁጣ። በሳት ቅጥሩ ቀጠረኝ ጠላት በበቀል ሳይወጣ። ስልጣን የለውም በኔ ላይ፣ አለቃ አይሆንም የበላይ። እንዲያው አይደለም መጓደሌ፣ ጩኸት ይሰማ ለጌታ። ስልጣን የለውም በኔ ላይ፣ አለቃ አይሆንም የበላይ። እንዲያው አይደለም መጓደሌ፣ በመስቀል ሞቶ። ሃሌሉያ። ይኸውላችሁ አሁን እዚህ ጋር ቃል እያወጣውም ስለምጸልይ መግባት ያለብኝ ሰው ጋር ሄጄ ስለምገባ እዚህ ጋር ያሉትን አገልጋዮች ተባረኩልኝ። በጣም አመሰግናለሁ። ወደዚህ ጋር አድርጉልኝ። ብዙዎቹ ነፃ ወጥተዋል። እነዚህም ደግሞ ከሰዓት አንጻር ነው። እኔ ለሻንጣ አንጣ ትገለኛለህ። ና እሺ፣ ሮጠና ና ራስ ሌላውን ክሊር አድርጉልኝ። ለምንድን ነው እኔ እኮ ህይወቷን ይዣለሁ። የስሳ የኔ ብቻ ናት፣ የኔ ብቻ ያኔ ዘንዶ ለኢየሱስ ጮታችሁን እልልታችሁ ይገባል። ሃሌሉያ። እሺ አሁን ለአንዳንድ ሰው ሳይሆን በጣም ለብዙ ሰው ለታሰሩ ለታመሙ ሰዎች መጸለይ ስለምፈልግ እዚህ ጋር ያሉትን እንደዚህ ያደርጉልኝ። 10 ሰው ቢመጣ እኮ ሁሉንም ወደዚህ ማድረግ ይችላል። 10 ሰው ነው የምፈልገው እኮ 10 አገልጋይ እኮ ነው። በቃ 10 አገልጋይ ከመጣ እኮ ዞር ማድረግ ይቻላል። እዛ ያሉትን ተዋቸው፣ እነሱን ተዋቸው ወደዛ ጋር ማድረግ። እነዚህ ግን 10 አገልጋይ ከመጣ እኮ እስራኤልም ተጨመሩና የቤተ ክርስቲያን አገልጋዮች፣ ወንጌላውያን፣ ፓስተሮች ጸልዩላቸው፣ አግዙኝ ማለት ነው። ተባረክ፣ ወዳቸዋለሁ። እዚህ ጋር ማስብ ነው። እዚህ ባጅ ያደረጋችሁ ሰዎች እዚህ ጋር ያሉት እንደዚህ ተባረኩ። ታንኪ ዩ። እሺ የታመማችሁበት ቦታ ላይ ጫኑ። አሁን ባላችሁበት ቦታ ሆኖ ሌላ ሰው አይንቀሳቀስ፣ ሌላ ሰው አይንቀሳቀስ።